ሰላም አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ። ሰላም ብያለሁ። ሁላችሁንም ሰላማችሁ ይብዛ። ነባሮችም እንኳን ሰላም መጣችሁ፣ አዲሶችም እንኳን ሰላም መጣችሁ። አህለን ወሰህለን ብያለሁ። ኢንሻአላህ ዛሬም እንደተለመደው መልስ ይዤ መጥቻለሁ። የጥያቄ መልስ ማለት ነው። ያው የምታውቁ ታውቃላችሁ፣ የማታውቁ ትማሩበታላችሁ ማለት ነው። እና ኢንሻአላህ ጥያቄ ትዕዛዝ እውነት ወይንም ሐሰት በሉ ነው የሚለው። ወደ መልሱ ከመግባቴ በፊት አዲስ የመጣችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ነባሮችም ሼር ላይክ አድርጉ። አይዞን በርታን ላይ አላለሁኝ። ትዕዛዝ እውነት ወይንም ሐሰት በሉ ይላል። ጥያቄ 1 የእሱ የተሟላ የሚያደርገው ሰብብዬ የሰለፎች እምነት ነው። የእነሱ እምነት ነው። አላህ ይዘንላቸውና ቁርአንና ሐዲስ ጠቅልሎ ይዟል የሚል እምነት አላቸው ይለናል ይላል። እውነት ማለት ነው። ጥያቄ 2 በድርስ መሰረት እንዴ እኔና የናንተ ተረት አይፈልጉም፣ ሌላ ፍልስፍና ውስጥ አይገቡም፣ በሁሉም ነገራቸው መመለሻቸው ቁርአንና ሐዲስ ነው ማለት ነው ይላል። እውነት ማለት ነው። ጥያቄ 3 ቁርአንና ሐዲስ ውስጥ የአቂዳ ጉዳይ፣ የተውሂድ ጉዳይ፣ የኢማን ጉዳይ፣ እስልምና ጉዳይ በሚገባ ተብራርቷል ይለናል ይላል። እውነት ማለት ነው። ጥያቄ 4 ዛሬ ቀን ዲናችሁን ሞልቼላችኋለሁ ያላቸው አላህ ሱብሃነሁ ወተዓላ ነው ይላል። እውነት ማለት ነው። ጥያቄ 5 የሰው ልጅ በሚያስፈልገው ጉዳይ ኢንቂያድ በተመለከተ በኢባዳም በተያያዘ ጉዳይ ላይ ቁርአንና ሐዲስ ላይ ተብራርቷል ይለናል ይላል። እውነት ማለት ነው። ቁርአንና ሐዲስ ላይ ተብራርቶልናል። ጥያቄ 6 ከእኔ በፊት አንድም ነቢይ አልነበረም፣ በሱ ላይ ግን ግዴታ የሆነ ቢሆን እንጂ ያንን ለእሱ የሚያውቀውን ኸይር ነገር እንዲያመላክት ግድ የሆነበት ቢሆን እንጂ ያለው ነቢዩ ሰለላሁ ዐለይሂ ወሰለም ናቸው ይላል። እውነት ማለት ነው። ጥያቄ 7 ሰለፎች ቁርአንና ነቢዩ ሰለላሁ ዐለይሂ ወሰለም ሱና ህይወታቸው አድርገው አልያዙ ይላል። ሐሰት ማለት ነው። ይዘዋል፣ ምክንያቱም ይዘዋል። ጥያቄ 8 አቅሉን እስከሚስት ጫት እየበላ ሰለዋት እያልኩ አድራለሁ ቢል ጥቅም የለውም። መጀመሪያ አስሎቹ መሰረቱ ቁርአንና ሐዲስ ላይ ያለው አመለካከት ያለው እምነት የተሻፈፈ መሆን የለበትም ይለናል። እውነት ማለት ነው። ጥያቄ 9 አንድ ሰላም የመሆኑ የመስተካከል አጣፈንታ የሚወሰነው የአቂዳ የሚወሰነው ቁርአንና ሐዲስ ላይ መገደፍ ደረጃ ነው ይለናል። ሐሰት ማለት ነው። ምክንያቱም ይላል ማለት ነው። አይለንም ይላል።
ጥያቄ 10 ሱና ብሎ ማለት የኑህ መርከብ የኑህ ጀልባ ነች። እዛች የሱና ጀልባ ላይ የተሳፈረ ነጃ ይወጣል ያሉት ኢማሙ ማሊክ ናቸው ይለናል። እውነት ማለት ነው። ኢማሙ ማሊክ ሱና ብሎ ማለት የኑህ መርከብ የኑህ ጀልባ ነች። እዛች የሱና ጀልባ ላይ የተሳፈፈ ነጃ ይወጣል ብለዋል ማለት ነው። አላህ ሁላችንም ነጃ ያውጣን ያ ረቢ። አላህ ቀጥተኛውን መንገድ አላህ ይምራን እላችኋለሁ ውዶቼ። አንብቡ፣ ይጠማችኋል። ጥያቄ ሳይሆን መልስ ስለሆነ ይጠማችኋል፣ አንብቡ እላለሁ። ያው እንደዚህ ጥያቄው ይታያል በደንብ። ጥያቄ 10 ጥያቄ 9 እንደዚህ አይነት ቀስ ብላችሁ ማንበብም ትችላላችሁ። ያው እኔም መልከት እያልኩ ስለሆነ ማነበው ለራሳችሁም ብታነቡት ይጠቅማችኋል። እንደዚህ ይታያል ማለት ነው ጽሁፉ።